ጤና ይስጥልኝ ፋርማሲስት አክሊል እባላለሁኝ። እንግዲህ ዛሬ የምናወራው ስለ ኪንታሮት ይሆናል። ኪንታሮት ወይም ሂሞሮይድ ምንድነው ከሚለው እንጀምርና ያው ሂሞሮይድ ማለት ወይም ደግሞ ኪንታሮት ማለት በፊንጢጣ የመጨረሻ ክፍል ላይ የሚገኝ የደም ማስተላለፊያ ቱቦዎች ስብስብ ነው። እና እነዚህ የደም ማስተላለፊያ ቱቦዎች ዋና ስራቸው እንግዲህ ስማቸው እንደሚያመለክተው ደም በመላ የሰውነት ክፍል እንዲዘዋወር ማድረግ ነው ማለት ነው። እና በሁሉም የሰውነት ክፍል ነው የሚገኙት። ታዲያ ይህ ሂሞሮይድ እነዚህ የደም ማስተላለፊያ ቱቦዎች ስብስብ ወይም ሂሞሮይድ ህመም የሚሆነው ታዲያ መቼ ነው ሲባል ታዲያ እነዚህ የደም ስሮች ስብስብ በተለያየ ምክንያት ህበት ሲያጋጥማቸው ሲያብጡ እንግዲህ የኪንታሮት ህመም ተብሎ ይጠራል ማለት ነው። እና ኪንታሮት ሁለት አይነት ሲሆኑ የውስጠኛውና የውጨኛው ተብሎ ይጠራል ማለት ነው። በተለይ የውስጠኛው የሚባለው የኪንታሮት አይነት አራት ደረጃዎች አሉት ማለት ነው። እንግዲህ የመጀመሪያው ደረጃ የውስጠኛው ኪንታሮት የሚባለው እንደ ስሙ የውስጠኛ ነው፣ ወደ ውጭ አይወጣም ማለት ነው። እዛው ሆኖ አንዳንድ የመድማት የማሳከክ ምናምን ስሜቶች ሊኖሩ ይችላሉ እና ግን ከውስጥ ነው ማለት ነው። ሁለተኛው ደረጃ የሚባለው ደግሞ ወደ ውስጥ ይወጣል። በተለይ ሰገራ ወደ ሽንት ቤት በሚካሄድበት ሰዓት ወደ ውጭ ይወጣል። ነገር ግን በራሱ ጊዜ ይመለሳል ማለት ነው። ሶስተኛ ደረጃ የሚባለው የውስጠኛው ኪንታሮት ደግሞ ወደ ውጭ ይወጣል፣ ነገር ግን በራሱ አይገባም። ስለዚህ ምንድነው ትንሽ ግፊት ይፈልጋል ማለት ነው። ስለዚህ ገፋ ተደርጎ ወደ ውስጥ ይገባል ማለት ነው። አራተኛ የሚባለው የውስጠኛው አይነት ኪንታሮት ግን ወደ ውጭ ወጥቶ አይመለስም ማለት ነው። ስለዚህ ይሄ አራተኛ ደረጃ ተብሎ ይጠራል ማለት ነው። ታዲያ ይህንን ካልን በኋላ መንስኤው ምንድነው ወደሚለው እንሄዳለን። በዋናነት ኪንታሮት ወይም ሂሞሮይድ ሶስት ዋና ዋና የሚባሉ መንስኤ ናቸው ያሉት። አንደኛው የሆድ ድርቀት ነው። ሁለተኛው ለረጅም ጊዜ መቀመጥ ነው። ይሄ በተለይ ደግሞ በሽንት ቤት አካባቢ አንዳንድ ሰው በተለምዶ ቁጭ ብሎ ሞባይል እየተጠቀመ ኦር የሆነ ነገር እያነበበ መጽሐፍ፣ ጋዜጣ እያነበበ ቁጭ የማለት ልምድ አለ እና ይሄንን ነው። ሶስተኛ ደረጃ ደግሞ እርግዝና ነው ማለት ነው። እና እነዚህ ኪንታሮት ምልክቶቹ ምንድን ናቸው የሚለውን ስናይ አንደኛ ከፍተኛ ህመም ነው። በተለይ የውስጠኛው አይነት ኪንታሮት ህመም የውጨኛው አይነት ኪንታሮት ህመም አለው። ሌላው ሁለተኛ ምልክቱ መድማት ነው። ይሄ ደግሞ ብዙ ጊዜ የሚከሰተው በውስጠኛው አይነት ኪንታሮት ሲሆን ነው። የማሳከክ ስሜት ደግሞ ሌላው ሶስተኛ ምልክቶቹ ናቸው ማለት ነው። ታዲያ ምልክቱ ይሄን ከሆነ ወደ ህክምናው ጋር እንሄድና ህክምናው ምንድነው? እንዴት ነው ኪንታሮት ወይም ሂሞሮይድ የሚታከመው ሲባል ሂሞሮይድ ሶስት አይነት ህክምና ነው ያለው። አንደኛው ያለ መድኃኒት የሚደረግ ህክምና ሲሆን፣ ሁለተኛው ደግሞ ኪንታሮትን ለማከም የሚረዱ መድኃኒቶችን መጠቀም ሲሆን፣ ሶስተኛው ደግሞ ያው ቀዶ ጥገና ወይም ኦፕሬሽን ይሆናል ማለት ነው። እና ያለ መድኃኒት የሚደረገው የኪንታሮት ወይም የሄሞሮይድ ህክምና በዋናነት የሆድ ድርቀትን መከላከል ላይ ያተኮረ ይሆናል ማለት ነው። ታዲያ የሆድ ድርቀት የምንከላከለው እንዴት ነው ሲባል አንደኛ ነገር ገለባ ወይም ደግሞ ፋይበር ያላቸው ምግቦችን በደንብ አብዝቶ መመገብ ማለት ነው። እና እነዚህ ፋይበር ወይም ገለባ ያላቸው ምግቦች ምንድን ናቸው ሲባል እንደነ ሙዝ፣ ብርቱካን፣ ቆሎ፣ ሰላጣ፣ ጎመን የመሳሰሉት ይሆናሉ ማለት ነው። ሌላው ሆድ ድርቀት ለመከላከል ደግሞ በቂ ውሃ መጠጣት ይሆናል። እንደገና ደግሞ ሆድ ድርቀት የሚያመጡ መድኃኒቶችን አለመጠቀም ማለት ነው። እነዚህ መድኃኒቶችን እንግዲህ ከመድኃኒት ባለሙያ ጋር በመማከር ይሆናል ማለት ነው። ያለ መድኃኒት ኪንታሮትን መከላከል የምንችልበት መንገድ ለረጅም ጊዜ አለመቀመጥ ነው። በተለይ በሽንት ቤት አካባቢ ለረጅም ጊዜ ቁጭ ማለት ለኪንታሮት ያጋልጣል ማለት ነው። ስለዚህ ይህን አለማድረግ ኪንታሮትን መከላከል ይቻላል። ሌላው በሁለተኛ ደረጃ የኪንታሮት ህክምናው ምንድነው? መድኃኒቶች ናቸው። እና እነዚህ መድኃኒቶች አንደኛ የድርቀት መከላከያ መድኃኒቶች ናቸው። ሁለተኛ ህመም ማስታገሻ መድኃኒቶች ናቸው። ሶስተኛ ደረጃ ደግሞ የማሳከክና የማበጥ ስሜትን የሚቀንሱ መድኃኒቶች ናቸው። እና እነዚህ የመሳሰሉ መድኃኒቶችን ኪንታሮት ለማከም ወይም ደግሞ ኪንታሮት የሚያመጣውን ምልክቶችን ለመቀነስ የሚጠቅሙ ይሆናሉ ማለት ነው። ሌላው እና የመጨረሻው ደረጃ የሚባለው የኪንታሮት ወይም የሄሞሮይድ ምንድነው? ኦፕሬሽን ነው። ይህንን ደግሞ ብዙ ጊዜ የውስጠኛው ኪንታሮት በተለይ የሶስተኛ እና አራተኛ ደረጃ የውስጠኛው ኪንታሮት ነው እንግዲህ ብዙ ጊዜ የሚያገለግለው ኦር ደግሞ የሚሆነው ማለት ነው።
ስለዚህ በአጠቃላይ ስለ ኪንታሮት ኦር ሂሞሮይድ ይሄንን ይመስላል።